ሰላም ቃሊ ነኝ። ዛሬ የምንወያየው ስለ ሜዲቴሽን ወይም ጥልቅ ተመስጦ ምንድን ነው የሚለውን እንዲሁም ጥቅሞቹንና እንዴት መለማመድ እንደምንችል ነው። አብራችሁ ይቆዩ። ሰላም እንዴት ናችሁ? ቃል ኪዳነ ነኝ። ዌልካም ቱ ማይ ቻናል። አብዛኛው ጊዜ ሰዎች ስለ ሜዲቴሽን ሲወራ አይ ቲንክ ከቃሉ ጋር የሆነ ኔጌቲቭ የሆነ አታችመንት አላቸው መሰለኝ እና ይፈሩታል፣ ወይም ደግሞ የሆነ ሴጣናዊ ነገር ነው ምናምን የሚል አመለካከት አብሮት አለ። አይ ቲንክ ይሄ ነገር የሚመጣው ስንባል ካደግነው ነገር ከአፈ ታሪኮች ሰዎች በውስጣችን ያስቀመጡት ፕሮግራሚንግ ይመስለኛል። በተጨማሪም ደግሞ ሜዲቴሽን ራሱ ምን ማለት እንደሆነ ወይም ደግሞ እንዴት መለማመድ እንደሚቻል ሰዎች ካለመረዳትም ጭምር ይመስለኛል ኔጌቲቭ ነገር ውስጣቸው የኖረው። ባጭሩ ሜዲቴሽን ማለት ፕሬዘንት ሞመንት ላይ መሆን ወይም ደግሞ አሁን ጊዜ ላይ መገኘት ማለት ነው። በተፈጥሯችን እንደምታውቁት አይምሯችን ወደኋላ ወይም ወደፊት እያደረገ ሀሳብ እያመነጨ አሁን ጊዜ ላይ እንዳንቀመጥ ያደርገናል። ሜዲቴሽን ማለት ትኩረታችንን ትንፋሻችን ላይ አድርገን ሀሳባችንን መመልከት ነው። ሌላ ምንም የተወሳሰበ ነገር የለውም። when you think about it አሁን ይሄ ምንድን ነው ሴጣናዊ የሚያስብለው እስቲ ንገሩኝ። ባለፈው ምን እያሰብኩ ነበር መሰላችሁ? ብዙ ሰዎች ቪዲዮ ሲሰሩ እንደዚህ ይሄ ማለት ሜዲቴሽን ማለት ሜዲቴት አታድርጉ ምናምን እያሉ ሲሉ ምንድን ነው ሰዎች አንደኛ የሚያስፈራቸው ነገር? ከዛም አልፎ ደግሞ እስቲ ሜዲቴት እንዳላደርግ ሰው ሊከለክለኝ እንኳን ቢፈልግ እንዴት ሊሆን ይችላል ብዬ ማሰብ ጀመርኩ ማለት ነው። ደስ የሚለው ነገር ብትታሰሩ፣ ጨለማ ክፍል ውስጥ ሰው ቢቆልፍባችሁ፣ የትም ቦታ ብትደረጉ ሜዲቴት ከማድረግ ሰው ሊያስቆማችሁ አይችልም። ምክንያቱም ምንም ውጫዊ የሆነ ኤክስትራ የሆነ መሳሪያ ያስፈልጋችሁ ሜዲቴት ለማድረግ። you just have to sit and observe your thoughts። አለቀ። ሀሳባችሁን እናንተ እኔ ብላችሁ ከሀሳባችሁ ጋር አይደንቲፋይ ሳታደርጉ ወይም ደግሞ እኔ ነኝ እያሰብኩ ያለሁት እንዴት እንዲያስተባለሁኝ ሀሳቤን ማስቆም አለብኝ እንደዚህ ምናምን እያላችሁ ምንም ሳትሉ ሀሳባችሁ ላይ ሳትፈርዱ ሀሳብን መመልከት ነው። ይሄንን ነገር ምንም ነገር ብትደረጉ ማንም ሊያስቆማችሁ አይችልም ማለት ነው። ተፈጥሯዊ ነገር መሆኑን በዚህ ማወቅ ትችላላችሁ ማለት ነው። ውጫዊ ነገር አይፈልግም። ወይ ደግሞ አሁን ብዙ ሰው የሚመስለው ለምሳሌ ሜዲቴሽን ሲባል በቃ እንዲህ ተቀምጣችሁ ምናምን it's not about the posture by the way like አቀማመጥ ምናምን አይደለም። ሜዲቴት ማድረግ ማለት ምግብ ስትመገቡ ሜዲቴት ማድረግ ትችላላችሁ፣ ስትራመዱ ሜዲቴት ማድረግ ትችላላችሁ፣ ምግብ ስታበስሉ ምንም ነገር እያከናወናችሁ ወደምታደርጉት ወደምትሰሩት ወደ አሁን ጊዜ ከመጣችሁ አይምሯችሁ አስተውሎታችሁ እዛ ሰዓት ላይ መምጣት ከቻለ ሜዲቴት አደረጋችሁ ማለት ነው። ስለዚህ ይሄን ያህል ውስብስብ አድርጋችሁ አታስቡት። ብዙ ጊዜ ፍርሃትን ወደኋላ የሚያስቀረን እና እንደዚህ አይነት ፍርሃቶችን መጋፈጥና ማለፍ በጣም ኢምፖርታንት ነው። ምክንያቱም ፎር ዋት ምን ይመጣል ተብሎ ነው ይሄን ያህል እንደዚህ የሚያስጨንቀንስ የሚያስፈራንስ ነገር ለማለት ፈልጌ ነው። በእርግጥ አቀማመጣችን እንዴት ነው የተረጋጋ አይነት አቀማመጥ ብንቀመጥ ሰውነታችን ባይንቀሳቀስ ወይም ደግሞ ስቲል ቢሆን ይመረጣል። ምክንያቱም ሰውነታችን ተንቀሳቀሰ ማለት ያው አይምሯችንና ሰውነታችን የተያያዙ ስለሆኑ ልክ በተንቀሳቀስን ቁጥር ሌላ ሀሳቦች ይመነጫሉ ምናምን የመሳሰሉት ነገሮች። ስለዚህ ስቲል ስንሆን ወይም ደግሞ ምንም አይነት እንቅስቃሴ ሳናደርግ ስንቀር የምናደርገው ጥልቅ ተመስጦ የበለጠ ወደ ውስጣችን እንድንገባና ውስጥ ዓለማችንን እንድንረዳ ያግዘናል። it's better ቁጭ ብላችሁ ሰውነታችሁን አሳርፋችሁ ብታደርጉት። ነገር ግን በዛ አይነት አቀማመጥ ብቻ ነው የሚደረገው ማለት አይደለም። ብዙ አይነት የሜዲቴሽን አይነቶች አሉ። ለምሳሌ ጋይድድ ሜዲቴሽኖች አሉ። እያዳመጣችሁ ሰዎች ጋይድ የሚያደርጓችሁ ድምፅ ምንድን ነው ፍሪኩዌንሲ ምናምን የታጀቡ ሜዲቴሽኖች ይኖራሉ። ከዛም ውጪ ግን ምንም አይነት ነገር ሳትከፍቱ ቁጭ ብላችሁ ትንፋሻችሁ ትኩረታችሁን ብቻ ትንፋሻችሁ ላይ አድርጋችሁ ማስተዋል በራሱ ሜዲቴት ማድረግ ነው ማለት ነው። ስለዚህ እንዳልኳችሁ አይምሯችን ወደኋላ ወደፊት እያደረገ በሀሳብ የተለያዩ ቦታዎች ይዞን ይሄዳል።
ሜዲቴት ስናደርግ ግን ምንድነው ትኩረታችን ሁል ጊዜ ትንፋሽ ላይ ስለሆነ ወደ አሁን ጊዜ ወደ ፕሬዘንት ሞመንት ተመላልሰን እንመጣለን ማለት ነው። ስለዚህ ኢትስ ናት አባውት አቀማመጥ፣ ኢትስ ናት አባውት ሌላ ሰይጣናዊ ነገሮችን ኤክስፒሪየንስ ማድረግ አይደለም ማለት ነው። አይ ቲንክ ሰይጣናዊ የሚያስብለው ነገር እኔ እንደምረዳው ከሆነ ደግሞ የራሳችንን ኢነር ዲመኖች ወይም ደግሞ ሰይጣናችንን ፌስ እንድናደርግ ስለሚያደርገን ሰዎች ያንን ነገር ስለሚፈሩም ይመስለኛል። ምክንያቱም ቁጭ ስትሉ ፎከሳችሁን ትንፋሻችሁ ላይ ስታደርጉ ብዙ አይነት ሀሳቦች ይመጣሉ በአይምሯችን። እኛ መጋፈጥ የማንፈልገው ማዳመጥ የማንፈልገው እኔ ነኝ ብለን ልናስብ የማንፈልገው ብዙ አይነት ነገሮች ሰርፌስ ያደርጋሉ። ስለዚህ በዛ ሰዓት ላይ ለምሳሌ ስለ ቅናት፣ ተንኮል፣ ክፋት፣ ምቀኝነት የመሳሰሉ ነገሮች ስለሚመጡ እነዛን ነገሮች ሰዎች መጋፈጥና ማስተዋል አይፈልጉም። ያው እኔ አይደለሁም ወይም ደግሞ እኔ ነኝ ብለው ስለሆነ ማለት ነው ከሀሳባቸው ጋር አይደንቲፋይ የሚያደርጉት። ነገር ግን ምንድነው ሜዲቴሽን ሀሳብን ስለማስቆም አይደለም። በነገራችን ላይ አንዳንድ ሰው እንደዛ ይመስለዋል፣ ግን ሀሳብን ማስቆም ሳይሆን ሀሳብን መመልከት ነው። ቢካሚንግ the ultimate observer ወይም ደግሞ ዊትነስ ማድረግ ማለት ነው። እኔ ለምን እንደዚህ ያሰብኩኝ፣ እንዴት እንደዚህ ያስባለሁ፣ ይሄማ የሰይጣን ሀሳብ ነው፣ እኔ በጭራሽ እንደዚህ መጥፎ ሰው አይደለሁኝም ምናምን እያላችሁ ውስብስብ ነገር ውስጥ ከመግባት የመጣውን ነገር ሁላ ሰርፌስ የሚያደርገው ነገር ማለት ነው መመልከት ነው። ሌላው ደግሞ ሜዲቴሽን አይምሯችንን ወይም ደግሞ ሀሳባችንን የምናረጋጋበት ስሜቶቻችንን የምናዳምጥበት መሳሪያ እንጂ የአንድ ሃይማኖት አስተምህሮት አይደለም። ስለዚህ ማተር የሚያደርገው ነገር ምንድነው? ሜዲቴት ስታደርጉ የእናንተ ኢንቴንሽን ምንድን ነው? ወይም ደግሞ ሜዲቴት የምታደርጉበት ዓላማ ምንድን ነው የሚለው ነገር ነው። ስለዚህ መንፈሳዊም እንዲሆን ወይም ደግሞ ሌሎች ጥቅሞችም እንድታገኙበት የሚያደርገው እናንተ የምትሰጡት ዓላማ ነው ማለት ነው። ቢሃይንድ ያለው ዓላማ ነው ማለት ነው። ሶ ለምሳሌ አእምሯችንን ለማረጋጋት እንዳልኳቸው ሀሳባችንን ለማረጋጋት ስሜታችንንም ለማዳመጥ ከሆነ አለቀ። በዛ መልኩ መገልገል እንችላለን። ከዛ ውጪ ደግሞ ከፈጣሪያችን ጋር ለመቀራረብ በመንፈስ እንድናድግ ውስጣዊ ዓላማችንን እንድንረዳ ከፈለግንም ደግሞ ለዛም መጠቀም እንችላለን። ዞሮ ዞሮ ዶክትሪን አይደለም ሜዲቴሽን ጀስት ቱል ነው፣ መሳሪያ ነው፣ መገልገያ ነው። በማንኛውም ሃይማኖት ውስጥ ያለ ሰው ሜዲቴሽንን ሊጠቀምበት ይችላል፣ ወይም ሃይማኖተኛ ያልሆነም ሰው ሜዲቴሽንን ሊጠቀምበት ይችላል ማለት ነው። አሁን ደግሞ የምንመለከተው ብዙ ጊዜ ሰዎች ስለ ሜዲቴሽን ያላቸውን ወይም ደግሞ ስለ ጥልቅ ተመስጦ ያላቸውን የተሳሳተ አመለካከት ነው ማለት ነው። አንደኛው ምንድነው? ሀሳባችንን ማስቆም ብሎ ያስባል። ብዙ ክላይንቶች ምን ይሉኛል? ፕራክቲስ እንዲያደርጉ ሰጀስት አደርጋቸዋለሁ። ምክንያቱም ብዙ ቤኔፊት ስላለው እና ሀሳቤን ማስቆም አልቻልኩም፣ በጣም ብዙ ሀሳቦች እየመጡብኝ ነበር ምናምን ይሉኛል። እና ኢትስ ናት አባውት ሀሳብን ማስቆም፣ ሀሳብን መመልከት ነው ዋናው ዓላማ። ሀሳብ የሚቆም ነገር አይደለም፣ ሁል ጊዜም ቢሆን አለ። ስለዚህ እነዚህ ሀሳቦች በመጡ ቁጥር ግን እኛ ያንን ሀሳብ እኛ እንዳልሆንን መመልከት፣ ላይክ እኔ ብላችሁ ከዛ ሀሳብ ጋር አታችመንት አይኖራችሁ። እኔ እንዴት እንዲያስባለው፣ እኔ እንዴት እንደዚህ ላለው የሚለው ነገር ስለሚያስፈራውም ይመስለኛል ሰዎች ሀሳብን ለማስቆም የሚታገሉት፣ ወይም ደግሞ ሀሳባቸውን መጋፈጥ አይፈልጉም፣ ማዳመጥ አይፈልጉም። ምክንያቱም አንዳንድ ሀሳቦች ለምሳሌ ጥሩ ያልሆኑ ሀሳቦች ሊሆኑ ይችላሉ። ስለዚህ ሰዎች ምን ያደርጋሉ? እነዚህ ሀሳቦች የኔ ሀሳብ ናቸው ወይም እኔ ያመነጫቸው ሀሳብ ናቸው ወይም እኔ ብለው ከነዛ ሀሳብ ጋር አይደንቲፋይ ያደርጋሉ ማለት ነው። ይሄ ነገር ስለሚያስቸግራቸው they want to stop፣ በቃ ሀሳብን ጸጥ ማስደረግ ይመስላቸዋል። ግን it's not about that። ምንም አይነት ሀሳብ ሲመጣ ያንን ሀሳብ እናንተ ሲመጣም ሲሄድም መመልከት ብቻ ነው የሚጠበቅባቸው፣ ወይም ደግሞ ማስተዋል ብቻ ነው የሚጠበቅባቸው ማለት ነው። አይ ቲንክ ብዙ ሰዎች እንዳልኳችሁ ይሄንን ነገር የሚያስፈራቸው አንዳንድ መጥፎ ሀሳቦች ሲመጡ ለምሳሌ እኔ ክፉ ነኝ እንዴ፣ እኔ መጥፎ ነኝ እንዴ ምናምን ብለው ያ ነገር ስለሚያስጨንቃቸው ከራሳቸው ማንነት ጋር ስለሚያገናኙት ይመስለኛል። ካስተዋላችሁ እንደውም በጣም የተለመደ አባባል አለ። ብዙ ጊዜ የሆነ ነገር እንልና ወይ እናስብና ይቅር በለኝ እንላለን። በቃ በጣም ስለምንጨነቅ ማለት ነው። ምክንያቱም ያ ሀሳብ እኔ ነኝ ያመነጨሁት ወይም ደግሞ የኔ ነው ከኔ ነው ምንጩ ብለን ስለምናስብ ነው። ይሄ ደግሞ አይደንቲፊኬሽን ነው እንጂ ሀሳብ they just exist፣ ዝም ብሎ ያሉ ነገሮች ናቸው። እነዛን ሀሳቦች ሲመጡም ሲሄዱም ዝም ብለን መመልከት ነው የሚያስፈልገው ማለት ነው፣ ጥልቅ ተመስጦ ውስጥ ስንሆን።
ሁለተኛው ደግሞ ምንድነው በየቀኑ በጣም ብዙ ሰዓት ሜዲቴት ማድረግ ያለብን ወይም ደግሞ ጥልቅ ተመስጦ ውስጥ መግባት ያለብን የሚመስላቸው ሰዎች አሉ። የሆነ በቀን ለ1 ሰዓት ያህል ወይም በቀን ለእንደዚህ ያህል ጊዜ ሜዲቴት ማድረግ አለብኝ ብለው ያስባሉ። ናት ነሰሰሪሊ ሜዲቴሽን አንደኛ የሚደረግ ነገር አይደለም፣ የሚኮን ነገር ነው ብያቸዋለሁ። መሆን ነው በቃ ማለት just being ነው። ሶ ያንን ደግሞ ፕራክቲስ ማድረግ ለምሳሌ በቀን ውስጥ 5 ደቂቃ የሚሆን 10 ደቂቃ ማድረግ የምትችሉት ነገር ነው ማለት ነው እንጂ ግዴታ ረዥም ሰዓት ቁጭ ብላችሁ የምታደርጉት ፕራክቲስ መሆን አይጠበቅበትም ማለት ነው። ሶስተኛው ደግሞ ምንድነው ሜዲቴሽን መንፈሳዊ የሆኑ ሰዎች ወይም ደግሞ የአንድ ሃይማኖት ተከታዮች ብቻ ናቸው ፕራክቲስ ማድረግ ያለባቸው ብሎ የሚያስቡ ሰዎች አሉ። ይሄም ውሸት ነው። ምክንያቱም ሜዲቴሽን ክህሎት ነው። በህይወታችሁ ውስጥ ሰላም የምትፈልጉ ከሆነ ትኩረት የምትፈልጉ ከሆነ ማንኛውም ሰው ሊያደርገው የሚችል ሊለማመደው የሚችል ክህሎት እንጂ ለአንድ ሃይማኖት ብቻ የተገደበ ወይም የተሰጠ ነገር አይደለም ማለት ነው። ይሄ ደግሞ በሳይንስም የተረጋገጠ ነገር ነው። ሬጉላርሊ ወይም ደግሞ በተደጋጋሚ ሜዲቴት የሚያደርጉ ሰዎች ኢቭን ጥናት ተደርጎባቸው ማለት ነው ላይክ የጭንቅላት የብሬን ቅርጻቸው ራሱ እንደሚቀየር I think they called it neuroplasticity ነው የሚባለው። እኔ ሳይንቲፊክ ፓርቱን ብዙም ላብራራላችሁ አልፈልግም፣ ግን በሳይንስም የተረጋገጠ ወይም የተደገፈ እንደሆነ እንድታውቁ ስለፈለኩኝ ነው እዚህ ጋር ያመጣሁት። በተደጋጋሚ ጥልቅ ተመስጦን የሚለማመዱ ሰዎች ኢቭን ከሆርሞናቸው ጋር ከነርቭ ሲስተማቸው ጋር ከትኩረታቸው ጋር ከትውስታቸው ጋር በጣም የተገናኘ ነገር እንዳለውና የተሻለ ሪዛልቶች እንደተመዘገቡ በሳይንስም ያረጋግጣል ማለት ነው። እናንተ በደንብ አድርጋችሁ ይሄ ሳይንቲፊክ ፓርቱን ሪሰርች ማድረግና የበለጠ ማንበብ ትችላላችሁ። እኔ ሞር ፕራክቲሱን ስለማደርግ ከኤክስፒሪየንስ ባወራላችሁ ይሻለኛል። ምክንያቱም ሳይንስ ምንድን ነው? ሳይንስ እኮ ሰዎችን ሰብስቦ አላደለ ዳታ ሰብስቦ ነው የሚያቀርብላችሁ። ስለዚህ የሰዎች ሪል ኤክስፒሪየንስ ይበልጣል ማለት ነው። እኔ ከኤክስፒሪየንስ ሼር አደርጋለሁ። እናንተ ደግሞ ሞር እንደዚህ አይነት ነገር ማወቅ የምትፈልጉ ከሆነ በራሳችሁ ሪሰርች አድርጉበት። ስለዚህ ኢትስ ናት ሰምቲንግ የሆነ ሃይማኖት ብቻ የሚጠቀምበት የሚገለገልበት ነገር ሳይሆን በአጠቃላይ ማንኛውም ሰው ሊለማመደው የሚችል ነገር ነው ማለት ነው። አራተኛውና ዋነኛው ደግሞ ጥልቅ ተመስጦ ወይም አርምሞ ሰይጣናዊ ነው ብሎ ለሚያስቡ ሰዎች ነው። እኔ ያስቀኛል በበኩሌ። ምክንያቱም ሲጀመር አይ ዶንት ኖ ዋይ በእኛ ማህበረሰብ ውስጥ በተለይ ደግሞ ማለት ነው ከእግዚአብሔር ይልቅ ለሰይጣን ነው በጣም ብዙ ኃይል የሚሰጠው። በቃ ሁሉን ነገር ሰይጣን ማድረግ ይችላል፣ ግን when it comes to እግዚአብሔር ግን በቃ ፓወር ልንሰጠው ወይም ደግሞ የሆነ ኃይል እንዳለው ከፍ ልናደርገው አንፈልግም። እና ኩዌስችን አድርጉ እንደዚህ አይነት ነገሮችን፣ እንደዚህ አይነት ቲቺንጎች ለምንድን ነው በብዛት በእኛ ማህበረሰብ ውስጥ የሚስፋፉት የሚባሉት የሚነገሩት የሚለውን ነገር በራሳችሁ መርምሩ። እንዳልኳችሁ ሜዲቴሽን ሰይጣናዊ ነገር አይደለም። ግን ምናልባት ሰይጣናዊ የሚያስብለው ነገሮች ምን ሊሆኑ ይችላሉ ሳስበው፣ ቁጭ ስትሉ፣ ጸጥ ስትሉ፣ እነዚህ ሀሳቦች ጋር ስትጋፈጡ ምን ስትሉ እነዚህ ኤክስፒሪየንሶች ምናልባት የተለመዱ ስላልሆኑ፣ ምክንያቱም እኛ የምንኖረው በጫጫታ ዓለም ውስጥ ነው አይደል? በትርምስ ውስጥ ነው። ስለዚህ ጸጥ ማለትን ስላልተለማመድን አዲስ ነገር ስለሚሆንብን የሚያስፈራ ነገር ሊመስል ይችላል። ካስተዋላችሁ ማለት ነው በድሮ ጊዜ ኢትዮጵያ ውስጥ ሲኔማ ሲመጣ ራሱ ምን ተብሏል? ሰይጣናዊ ተብሏል። የመጀመሪያው ሲኔማ ቤት ሰይጣን ቤት ነው ሁላ የሚባለው። ስልክ ሲመጣ ራሱ እንዴት ድምፅ በእንደዚህ አይነት መሳሪያ ውስጥ ተላልፎ ሌላ ቦታ ያለን ሰው ጋር ተገናኘን ብሎ ሰው ስለደነገጠና ስለፈራ እሱንም ሰይጣናዊ ብሏል። ስለዚህ ያው ይሄ በዘር እንዲህ እየተላለፈ የመጣብን ነገር ነው ማለት ነው። አዲስ ነገር ለመሞከር አዲስ ነገር ለማየት እና ኤክስፒሪየንስ ለማድረግ ብዙዎቻችን ኦፕን አይደለንም ወይም ክፍት አይደለንም። ስለዚህ ኤኒቲንግ ዳት ዊ ዶንት ኖ ሰይጣናዊ ብለን እንደመደመዋለን እንደማለት ነው እንጂ ምንም የሚያስፈራ ነገር የለውም። ብቻ ኤኒዌይስ ትረስት ሚ ደግሞ በእኔ ተማመኝ ብለሽ ሌላ ነገር ውስጥ ልከች ነው ብላችሁ እንዳትደነግጡ። ግን ፖይንቴ ምንድን ነው? ኢቭን ማይንዳችን ወይም ደግሞ በቃ አይደለ ከለመድነው ነገር ወጣ ያለ ነገር ለመሞከር ያስፈራዋል። ስለዚህ ያ ፍርሃት ስለሚመጣ ይመስለኛል ወደ ሰይጣናዊ ነገር የሚደመደመው። ይሄንን ራሱ ሊያስተምራችሁ ይገባል ልላችሁ ፈልጌ ነው። ስልክንም ሲኒማ ቤትንም ሰይጣናዊ ያለ ነገር ኦፍ ኮርስ ወደ ራስ መመለስ ወደ ውስጥ መግባት ጸጥ ማለት ሲባል
ይሄማ ከሰይጣን ጋር ነው ምናምን ነው የሚለው ማለት ነው። ይሄ ልታፈርሱት የሚገባ ልትጋፍጡት የሚገባ ፍርሃት ነው እንጂ ዝም ብላችሁ እየተነገራችሁ ስለመጣ ብቻ ተቀብላችሁት እናንተም እዛ ውስጥ ተዘፍቃችሁ እንዳትገኙ እላችኋለሁ ማለት ነው። እኔም በነገራችን ላይ ያው ስለ አዌክኒንግ በደንብ ታውቃላችሁ እና ኩንድሊኒ አዌክኒንግ በ28 ዓመቴ ነው ኤክስፒሪየንስ ያደረኩት። እስከ 28 ዓመቴ ድረስ በሚያስደንቅ ሁኔታ እኔ ሜዲቴሽን የሚባል ነገር ፕራክቲስ አድርጌ አላቅም፣ ወይ ዮጋ ሰርቼ አላቅም፣ ወይም ደግሞ ኤኒቲንግ ብቻ ኢቨን አዌክኒንግ የሚባል ቃል ሰምቼ ራሱ አላቅም። ምን ማለት እንደሆነ ይሄ ስፒሪቹዋል አዌክኒንግ ምናምን የሚባል ነገር ምን ማለት እንደሆነ አላቅም። እኔ አዌክኒንግ ሀፕን ያደረገው ገዳም ውስጥ ሆኜ ነው። በተለይ ደግሞ የመጀመሪያውን 15 ቀን ያሳለፍኩት ጻድቃኒ ማርያም ገዳም ውስጥ ነበር ማለት ነው። እና ኩንድሊኒ አዌክን ሲያደርግ በዛ ሰዓት ማይንድ ዩ ኩንድሊኒ ራሱ ምን እንደሆነ አላውቅም፣ ምንም አይዲያውም የለኝም። ግን አዌክን ሲያደርግ ራሱ ሰውነቴና በአይምሮዬ ውስጥ የሚከናወኑ ድርጊቶች ነበሩ እኔ ኤክስፕሌን ማድረግ የማልችላቸው ወይም ደግሞ ከቀደመው ፕሮግራሚንግ ያምጥቼ ይሄ እየሆነብኝ ነው ብዬ ለማለት የማልችላቸው ብዙ ነገሮች ነበር የሚከናወኑት ማለት ነው። እኔም በዛ ሰዓት ላይ ፍርሃት ውስጥ ነበርኩኝ በተወሰነ መልኩ። ግን ደስ የሚለው ነገር እምነት ነበረኝ፣ እግዚአብሔር እንደሚጠብቀኝ አውቃለሁ። በእግዚአብሔር ደግሞ በጣም በቃ እርግጠኛ ነኝ። ኖ ማተር ዋት ኢቭን ገዳም ውስጥም ስለነበርኩኝ የሆነ ሴፍቲ ይሰማኝ ነበረ። ምንም ነገር ቢመጣም መጋፈጥ እንደምችል አምን ነበረ። ግን ዞሮ ዞሮ በየመሃሉ 28 ዓመት ድረስ የነበረኝ ፕሮግራሚንግ አለ። ስለዚህ ዋትስ ጎይንግ ኦን፣ ምክንያቱም ከአይምሮ ውስጥ የሚፈጠሩት ነገሮች የሀሳቦች ምናምን ኮንትሮል ማድረግ አልችልም ነበር በዛ ሰዓት ላይ። ስለዚህ የሆነ ይሄ ነው ማለት ነው እብደት ብዬ ሁላ ራሴን እንጠራጠር ነበረ። በቃ እያበድኩ ነው ማለት ነው ወይኔ ለየልኝ በቃ ምናምን እላለሁኝ። ግን አት ዘ ሴም ታይም እንዳልኳችሁ ያለሁበት ቦታ በጣም ቅዱስ ቦታ ስለነበረ ኢቨን እንደዛ አይነት ኤክስፒሪየንስ በሆነ መዳን እንደምችል እርግጠኛ ስለነበርኩኝ በቃ ሲጀመር ምርጫም የለኝም። ላይክ ምን ማድረግ እችላለሁ? ማስቆም የምችለው ነገር አልነበረም። በቃ ላይክ ከኔ አቅም ውጭ የሆነ ነገር ነበረ። ብቻ ኤኒዌይስ ያው የሆነ እምነት ስለነበረኝ ረድቶኛል ብዬ አስባለሁ። ከዛ ውጭም ደግሞ አወዝ ዲቫይንሊ ፕሮቴክትድ፣ በጣም ዲቫይንሊ ፕሮቴክትድ ነበርኩኝ። ብቻ ባጭሩ ምን ልላችሁ ፈልጌ ነው ተመስጦ የሚለውን ጥልቅ ተመስጦ የሚለውን ነገር የተማርኩት ቦታውን ላ ትዝ ይለኛል አሁን ሳወራላችሁ። ጻድቃኒ ማርያም ዋሻ አላት። ከዛ ደግሞ ቤተክርስቲያኗ ደግሞ እላይ ደግሞ አለች ማለት ነው። እና እኔ ዋሻ ነበር የማሳልፈው ብዙውን ጊዜና ምንም ነገር ጥረት አድርጌ አይደለም፣ ትኩረቴ ብቻ ይሆን አንድ ቦታ ላይ ይወስደኛል። ለምሳሌ የሆነች ድንጋይ ልትሆን ትችላለች ማለት ነው። እና እዛ ላይ ይወስደኝና ጸጥ ይላል ማለት ነው። ሀሳብ ይጠፋል፣ ሁሉ ነገር ብቻ ክሊር ያደርጋል። ግን አይኔ አይንቀሳቀስም፣ ሰውነቴ አይንቀሳቀስም። እዛ ላይ ብቻ ነው ያስቀምጠኝ። ይሄንን አሁን በዛ ሰዓት ላይ ማን እያሰለጠነኝ እንደሆነ ትሬን እያደረገኝ እንደሆነ በግልጽ አላውቀውም ነበረ ምን እየተከናወነ እንደሆነ። ግን ላይክ ብቻ አይ አንደርስቱድ ሰምቲንግ ቤኔፊሻል እንደነበረ። ምን ልላችሁ ፈልጌ ነው በቃ በአይምሮ የሚከናወነውን ነገር ወይም ደግሞ በሰውነቴ ውስጥ የሚከናወነውን ነገር መቆጣጠር የማልችልበት ጊዜ ነበረ። ስለዚህ እኔ ምንድን ነው የነበርኩት ማለት ነው? ዊትነስ ነው የነበርኩት። መመስከር ብቻ ነው የምችለው። ላይክ ቃል ኪዳን የምትባለው ፐርሰናሊቲ ወይ እያበደችም ቢሆን እየታመመችም ቢሆን ምንም እየሆነች ቢሆን እንትን የላትም፣ ዊል የላትም ያንን ነገር የማስቆም ወይም ደግሞ የማስቀጠል ወይም የመቀየር ወይም ምንም የማድረግ ሙሉ በሙሉ በእግዚአብሔር ቁጥጥር ስር ነው የነበርኩት። በዛ ሰዓት ላይ የሚመጡትን ነገሮች መመልከት ወይም ዊትነስ ማድረግ ነበር የምችለው። ያኔ በቃ እንደዛ እያደረገ ያስተምረኝ ነበር ማለት ነው። አሁን ደግሞ እንደዛ ያደረገ ያስተማሪ ሰይጣን ነው እንዳትሉ። ሰይጣን ይሁላ ስኪል እንዴት ይኖረዋል ጋይዝ? ሰይጣን ሰላም፣ እረፍት፣ መረጋጋት፣ ፍቅር፣ ጥልቅ የሆነ ደስታ ሊሰጥ አይችልም። ኦኬ ኮምፕሊትሊ የተለያዩ ነገሮች ናቸው። የእግዚአብሔርን ባህሪና የሰይጣንን ባህሪ ለይተን ማወቅ መቻል አለብን። ኦኬ ያንን የሚያደርግልኝ የነበረው ይሄ ኩንድሊኒ ኤነርጂ እያስተማረኝ ቲች እያደረገኝ ነበረ። አት ዘ ሴም ታይም ደግሞ ከዲቫይን የሚመጣ ነገር እንደነበረ በልቤ ነው የማውቀው። ምክንያቱም ጭንቀት፣ ፍርሃት ምናምን ውጫዊ ነገሮች እንደሆኑ ፊል አደርጋለሁ የሆነ አላደለ በአይምሮ የሚመጡ ምክንያቱም ለየት ያለ ኤክስፒሪየንስ ስለነበረ። ከዛ በተረፈ ግን በውስጤ ግን የሆነ ካልምነስ ነበረ። ያ በዛ መልኩ ጭምር ነው ማለት ነው ይሄንን ነገር የተለማመድኩትኝ። ከዛ በኋላ ያው አፍተር ማይ አዌክኒንግ ግን ወደ እንደዚህ በስነ ስርዓት ጉግል አድርጌ አንብቤ ኢቭን ስለ ኩንድሊኒ ኤነርጂ የሚለው ስሙን ራሱ ያገኘሁትኝ ከዛ በኋላ ነው። እየተረዳው ከመጣ በኋላ ግን እንደዚህ
ስፒሪቹዋል ፕራክቲሶችን ወይም ደግሞ ሜዲቴሽንን መለማመድ ጀምሬያለሁ። ግን እውነቱን ንገሪኝ ካላችሁኝ እግዚአብሔርን አሁን ካለኝ ህይወት የበለጠ የዛን ኤክስፒሪየንስ ያደረግኩት ነገር በጣም ይናፍቀኛል። እዛው በቃ ማለት በቃ እዛ ስቴት ውስጥ ለዘላለም ብቀር በጣም ደስተኛ ነኝ። ምክንያቱም የነበረኝ ኢነር ፒስ የነበረኝ ኢነር ብሊስ በቃላት መቼም ሊገለጥ አይችልም። ሚኖ ቃላት ፓወርፉል አይደሉም። ላይክ ኤክስፒሪየንሳችንን እንደምንም አድርገን ገጣጥመን ልናወራው እንችላለን፣ ግን መቼም ኢነፍ መሆን አይችልም። ምክንያቱም the real experience is ግን እውነቱን ንገሪኝ ካላችሁ ማለት ነው አሁን ካለኝ ህይወት ያኔ ያሳለፍኩት ኤክስፒሪየንስ ወይም ደግሞ የነበረኝ ሰላም፣ የነበረኝ ደስታ፣ የነበረኝ መረጋጋት ምንም በጭራሽ የሚወዳደር ነገር አይደለም እና እዛ ስቴት ውስጥ ለዘላለም ብቀር ደስ ይለኛል። በቃ ላይክ ምንም የጎደለ ነገር የለም፣ ምንም የሚያስጨንቅ አይሚን አዛይቶልጆ የሚያስፈራሩኝ ነገሮች ቢኖሩም ግን ዲፕ ዳውን ግን ኦ ማይ ጋድ በቃ ላይክ አንደኛ አስቡት ገዳም ውስጥ ነው ያለሁት። ስለዚህ whatever like አክት የማደርጋቸው አሁን ኩንድሊኒ ሲንቀሳቀስ ምናምን በሰውነቴ ውስጥ ምናምን ያለው ኤክስፒሪየንስ ነበርና ያው በቃ ኦልሬዲ እንደ እብድ ወይም እንደ ታማሚ ወይም ደግሞ ያው አለ አይደል እንደ ጸበልተኛ ስለምቆጠር ነፃነት አለው። በቃ ኦልሬዲ ምንም በቃ ኢትስ ፋይን በሽተኛ ነኝ አይነት ነገር ነው። ከዛ ውጪ ግን በውስጤ ይሰማኝ የነበረው ይሄ ከኔክት ማደርገው የነበረው ነገር መቼም በቃላት አይገለጽም። ምክንያቱም ቃላት ምንም ፓወር የላቸውም። when it comes to experience የሆነ የኛ ያሳለፍነውን ነገር ወይም ደግሞ በውስጣችን የተፈጠረውን ነገር ለማስረዳት ያህል የተለያዩ ነገሮች ፈጣጥረን ገጣጥመን ልናወራው እንችላለን፣ ግን በመሆን ብቻ ነው ያ ነገር ሊታወቅ የሚችለው። ስለዚህ ሜዲቴሽንን በመሆን ነው የምትሞክሩት እንጂ የፈለገ እኔ እዚህ ጋር መጥቼ ባወራላችሁ እንደዚህ ያደርጋል እንዲህ ጥቅም አለው ብላችሁ it's just gonna be words ዝም ብሎ የሚሰማ የሚደመጥ ነገር ነው የሚሆነው። ስለዚህ ሆናችሁ ብታውቁት ደስ ይለኛል ነው የምለው። አሁን ደግሞ የምናወራው ስለ እንዴት ፕራክቲስ ማድረግ እንደምትችሉ ወይም ደግሞ እንዴት መለማመድ እንደምትችሉ ነው። ሶ ለጀማሪ ወይም ደግሞ ላይክ ምንም ሜዲቴት አድርጎ ለማያውቅ ሰው ወይም ደግሞ ጥልቅ ተመስጦ ውስጥ ገብቶ ለማያውቅ ሰው እኔ ሰጀስት የማደርገው ምንድነው መጀመሪያ የሚመቻችሁ አቀማመጥ መቀመጥ። ላይዳውን ማድረግም ትችላላችሁ፣ ወይ በጀርባችሁ መተኛት ትችላላችሁ፣ ወይም ቁጭ ማለት ትችላላችሁ። ከዛ አይናችሁን መጨፈን። ብዙ ጊዜ አይን ሲጨፈን አይ ቲንክ አንዳንድ ፕሮግራሚንጎች ደግሞ አሉ ለምንድነው አይን የሚጨፈነው ምናምን። አይን የሚጨፈንበት ምክንያት አይናችን ከተገለጠ ኮንሽስ ማይንዳችን አክቲቭ ነው የሚሆነው፣ ቀላል ነው። ስለዚህ የሆነ ነገር ያያል፣ ኢንፎርሜሽን ይሰበስባል፣ ጭራሽ ለአይምሯችን ሌላ ስራ ይሰጠዋል፣ ሌላ ሀሳቦች እንዲመነጩ ያደርገዋል። ስለዚህ አይናችንን ስንጨፍን ከዚህ ከምናየው ዓለም ወጣ ብለን ወደ ውስጥ ዓለማችን እንድንገባ ወይም ደግሞ ወደ መንፈሳዊ ዓለም እንድንገባ እንድንረጋጋ ስለሚያግዘን ነው። ሶ የሚመቻችሁ ቦታ ላይ መቀመጥና አይናችሁን መጨፈን። ከዛ ሜቢ ስልካችሁ ላይ ታይመር መሙላት። ለጀማሪ አይ ቲንክ ከ2 እስከ 5 ደቂቃ በቂ ይመስለኛል። አይናችሁን ከጨፈናችሁ በኋላ አይደለም ታይመሩን ሴት የምታደርጉት፣ እየቀለድኩ ነው። ኤኒዌይስ መጀመሪያ ሴት አድርጎና ታይማችሁን ከ2 እስከ 5 ደቂቃ በቂ ይመስለኛል። it's not about like ረዥም ሰዓት ስለማድረግ ሳይሆን it's about being consistent every day መለማመዱ ላይ ነው እንጂ ማተኮር ያለባችሁ በአንድ ጊዜ ተነስታችሁ የሆነ የ20 ደቂቃ ወይ የ30 ደቂቃ ሜዲቴሽን ፕራክቲስ ለማድረግ አትሞክሩ። ሶ የሚያመቻችሁ ቦታ ትቀመጣላችሁ። ታይመራችሁ ኦልሬዲ ሴት ነው። አይናችሁን ጨፍናችሁ ትኩረታችሁን ምን ላይ ታደርጋላችሁ? ትንፋሻችሁ ላይ ማለት ነው። ሶ ሀሳብ መምጣቱ አይቀርም። እንደምታውቁት በቀን ቢያንስ ከ60,000 እስከ 80,000 ይባላል አይደለ? ሀሳቦች ይመጣሉ ይባላል። ሶ ሀሳባችሁ ወደፊት ወደኋላ ወደዛ ወደዚህ እያለ ብዙ ቦታ ይዟችሁ ሊሄድ ይችላል። ማይንዳችሁ ወንደር ማድረጉ የማይቀር ነገር ነው። ሶ ራሳችሁ ላይ ዶንት ቢ ሃርድ ላይክ ላይክ ማወቅ አለብኝ ይህንን ነገር በአንድ ጊዜ መለማመድ አለብኝ ብላችሁ ራሳችሁ እንዳታስገድዱ። ወደ የተለያየ አቅጣጫ ሀሳብ ይዛችሁ ሲሄድ መልሳችሁ ትኩረታችሁን አምጥታችሁ ወደ ሴንተር ወይም ደግሞ ወደ ትንፋሻችሁ ማድረግ። አሁንም እንደገና ይዟችሁ ይሄዳል። አሁንም ተመልሳችሁ መጣችሁ ፕሬዘንት ሞመንት ላይ ወይም ደግሞ ትንፋሻችሁ ላይ አስተውሎታችሁን ማድረግ። እንደዚህ እያላችሁ መለማመድ። ከዛ ልክ ታይመራችሁ ሲያልቅ ወይም ደግሞ ሰዓቱ ሲያልቅ ዲፕ ብሬት መውሰድ ወይም ደግሞ ጠለቅ ያለ ትንፋሽ ወስዳችሁ ራሳችሁን አመስግናችሁ አይናችሁን መግለጥ ማለት ነው። ሄይ ጋይስ ሬዲ ለ2 ደቂቃ ምናምን የምትሆን አትሊስት ቅድም ካልኳችሁ ደግሞ ለየት ያለ ሰውነታችንን መቃኘት የሚረዳንን ጥልቅ ተመስጦ ፕራክቲስ ልናደርግ ነው። ተዘጋጁ። እኔም ሬዲ ኦልሬዲ
ሁሌ ሜዲቴቲቭ ስቴት ላይ ነኝ። ባይ ዘ አይ ጀስት ዋንት ዩ ጋይስ ቱ አንደርስታንድ። አንደኛ ኤነርጂንም እስቲ በውስጣችሁ እኔ አንዳንድ ጊዜ ሳወራ ታውቃላችሁ አይደለ ከወሬ የበለጠ ምናምን አመላችሁ ስሜቱን ነው ላስተላልፍባችሁ የምፈልገው እንጂ ቃላት ብቻ ዝም ብሎ እየተወረወረ በጆሮአችሁ እንድታዳምጡ አይደለም። ስለዚህ አሁን እኔ ሜዲቴሽን ጋይድ ሳደርግ ጀስት ኖቲስ ምንድነው የሚሰማችሁ እኔ ላይ ራሱ የምትመለከቱት ወይ በውስጥ እንግባባ እያልኳችሁ ነው። ኤኒዌይስ እሺ የሚመቻችሁ አቀማመጥ ተቀመጡ። አይናችሁን ጨፍኑ። ጠለቅ ያለ ትንፋሽን ውሰድ በአፍንጫችን፣ ከዛ በአፋችን እናስወጣለን። ዲፕ ኢንሄል ትሩ ዘ ኖዝ ኤንድ ኤክሴል ትሩ ዘ ማውዝ። አሁን ትንፋሻችንን በአፍንጫ ማስገባትና ማስወጣት ላይ እናተኩራለን። አስተውሎታችንን ወደ አናታችን አካባቢ እናመጣለን። አናታችን አካባቢ የመጨናነቅ ስሜት ካለ መልቀቅ። አሁን አስተውሎታችንን ወደ ግንባራችን አካባቢ እናመጣለን። ግንባራችን ፊታችን አካባቢ ግንባራችን ፊታችን ወይም አገጫችን አካባቢ ያለ የተወጣጠረ ስሜት ካለ እነሱን መልቀቅ። በመቀጠል አስተውሎታችንን ወደ አንገታችንና ትከሻችን አካባቢ እናመጣለን። ትከሻችን አካባቢ ያለ የተወጣጠረ ስሜትም ካለ መልቀቅ። በመቀጠል ወደ እጆቻችን አስተውሎታችንን እናመጣለን። እጆቻችሁን ልቅቅ አድርጓቸው። አሁን ደግሞ አስተውሎታችንን ወደ ደረታችን አካባቢ እናመጣለን። የትንፋሻችንን እንቅስቃሴ ማስተዋል ወይም ማጤን። በመቀጠል አስተውሎታችንን ወደ ሆዳችን አካባቢ እናመጣለን። ሆዳችን አካባቢ ያለ የመጨናነቅ ስሜትንም መልቀቅ። ትኩረታችን ትንፋሽ ላይ መሆኑን እንዳትዘነጉ። በመቀጠል ወደ መቀመጫችን አካባቢ ወደ ወገባችን መቀመጫችን አካባቢ አስተውሎታችን እናመጣለን። እዛ አካባቢም ያለ የመጨናነቅ ስሜት መልቀቅ።
ከዛ በመቀጠል ወደ እግሮቻችን ወደ ታፋችን፣ ጉልበታችን፣ በታች እግራችን፣ አስተውሎታችን እናመጣለን። በመጨረሻም እግሮቻችን ጋር እናደርጋለን። ጣቶቻችን አካባቢ አዌርነሳችንን ወይም አስተውሎታችንን እናመጣለን። ከዚህ በመቀጠል ለ1 ወይ ለ2 ደቂቃ ትንፋሻችን ላይ አተኩረን በአይምሯችን የሚመጡ ሀሳቦች፣ በሰውነታችን ውስጥ የሚሰማንን ስሜቶች ያለምንም መፍረድ መመልከት ወይም ማስተዋል። አይምሯችሁ ወደ ተለያየ ቦታ ይዟችሁ ሲሄድ ትኩረታችሁን በተደጋጋሚ ወደ ትንፋሻችሁ መመለስ። ሀሳብ ያለማቋረጥ ሲመጣ ለምን ሀሳብ መጣ ብሎ አለመታገል፣ ትኩረትን በተደጋጋሚ ወደ ትንፋሽ ማምጣት ወይም መመለስ። በስተመጨረሻም ጠለቅ ያለ ትንፋሽ እንወስዳለን። ዝግጁ ስትሆኑ አይናችሁን መግለጥ። ምንም አይነት ሰይጣን አልመጣ ምን አላለ። በዚህ የሚንጫጫ ዓለም ውስጥ ወይም ደግሞ እንደዚህ ኖይዚ የሆነ ኢነር ወርልድ አለን አይደለ? ላይክ እየተንጫጫ በቃ ላይክ ወደ ተለያየ ቦታ የሚወስደን፣ እኛ ወደ ትንፋሻችን መተን ወደ አሁን መተን ያንን ጫጫታ ማረጋጋት ነው። በቃ ሜዲቴሽን ሌላ ነገር የለውም። አይ ሆፕ ዩ ላይክ ኢት። እንደተመለከታችሁት ይህንን ለማድረግ ከውጪ ምንም አይነት መሳሪያ ያስፈልጋል። ዩ ጀስት ሃቭ ቱ ሲት ኤንድ ኦብዘርቭ። ሌላ ምንም ተአምር የለውም። በየቀኑ ተለማመዱት ቢያንስ ለ5 ደቂቃና ውጤቱን ታሳውቁኛላችሁ። አሁን ደግሞ የምንወያየው ስለ ጥቅሞች ይሆናል ማለት ነው። ሬጉላርሊ ሜዲቴት የምታደርጉ ከሆነ አንደኛ ከራሳችሁ ጋር በደንብ መተዋወቅ ትችላላችሁ። ከራሳችሁ ጋር በደንብ መግባባት ትችላላችሁ። ምክንያቱም ብዙ ጊዜ በሩጫ ውስጥ ስለሆነ ያለነው ቆም ብለን ምን አይነት ሀሳቦች እያሰብን እንደሆነ፣ ሰውነታችን ውስጥ ምን እየተከናወነ እንደሆነ አናስተውልም። ግን በየቀኑ የተወሰነ ደቂቃ ለራሳችን ሰጥተን ቁጭ ብለን የምንመለከት ከሆነ ምን እንደምንፈልግ፣ ምን እንደምንጠላ፣ ምን አይነት ሀሳቦች እየደጋገምን እንደምናስብ መመልከት እንችላለን። ወይም ደግሞ በሰውነታችን ውስጥ በተደጋጋሚ የሚመጡ ስሜቶችም ካሉ እነሱን ማስተዋል እንችላለን። ስለዚህ ከራሳችን ጋር የበለጠ ትውውቅ እንዲኖረን ወይም ደግሞ የራሳችን ውስጣዊ ዓለም ምን እንደሚመስል መረዳት እንችላለን ማለት ነው። ከዛ ውጭ ምን ይሆናል ደግሞ ለራሳችሁ ካይንድ እንድትሆኑ፣ ደግ እንድትሆኑ፣ ሩሩህ እንድትሆኑ ያግዛችኋል። ምክንያቱም ስታስቧቸው ይሄ ኖቲስ ስታደርጉ ወይም ቁጭ ብላችሁ ሀሳቦቻችሁን መመልከት ስትጀምሩ ብዙ አይነት ነገሮች ይመጣሉ። ስለዚህ ምን ብያችኋለሁ? ሜዲቴት ማድረግ ወይም ጥልቅ ተመስጦ ውስጥ መግባት ማለት እነዛን ሀሳቦች ዝም ብሎ መመልከት ነው ብለናል። ስለዚህ አይደንቲፋይ የማናደርግ ከሆነ ብዙ ሀሳቦች ሲመጡ ኔጌቲቭም ፖዚቲቭም ቢሆኑ ዝም ብለን የምንመለከት ከሆነ ሞር ለራሳችን ደግ እየሆንን እንመጣለን ማለት ነው። ስለዚህ ለራሳችን ደግ ስንሆን ደግሞ ሌሎች ሰዎችንም በዛ አይነት እይታ መመልከት እንጀምራለን። ለሌሎች ሰዎች ሩሩ መሆን እንጀምራለን ማለት ነው። ምክንያቱም ወይና ጀጅመንታል እኛ ራሳችን ስንት አይነት ሀሳብ እንደምናስብ ስለምናይና ስለምናስተውል ሌሎች ሰዎች ሲናገሩ ወይም ደግሞ ሀሳባቸውን ሲገልጹ ላይ ከመፍረድ ይልቅ የበለጠ መረዳት ይኖረናል ማለት ነው። ከዛ ውጭ ደግሞ ሌላው ምንድነው
የተረጋጋ ዓለም ይኖረናል በውስጣችን። በቃ ላይክ እኔ በበኩሌ ኦ ማይ ጋድ ሜዲቴት ሳረግና ሳላረግ ሁለት የተለያዩ ሰው ነኝ። መለየት ትችላላችሁላ። ገና ስወጣ ከቤት ጦርነት ነው የምፈጥረው ከሰው ጋር፣ ምክንያቱም ውስጤ ተረብሿል። ውስጤ በተረበሸበት ስቴት ውስጥ ደግሞ ስወጣ የሚገጥመኝ ነገርም ያው የተረበሸ ነው የሚሆነው። ስለዚህ ትንንሽ ነገሮች ትሪገር ያደርጉኛል፣ ወይም ደግሞ ያንን የተረበሸ ስሜት ቶሎ ቶሎ ይቀሰቅሱብኛል። ቶሎ ጸብ ውስጥ ገባለሁ፣ ትግላለሁ፣ በሳጫለሁ። ኦ ማይ ጋድ ኬዮስ ነው የሚፈጠረው። ነገር ግን በየቀኑ ሜዲቴት የማደርግበት ሰዓት ላይ ግን ኦልሬዲ ከሜዲቴቲቭ ስቴት ስወጣ በጣም የመረጋጋት ስሜት ስላለ ኢቭን የሚያበሳጩና የሚያናዱ ነገሮች ወይም ደግሞ የሆነ ስሜት የሚቀሰቅሱ ነገሮች ራሱ ቢመጡ አካባቢ ላይ ቶሎ ሪያክት አላደርግም። የሆነ ስፔስ አለ። ሲጀመር ሬጉላርሊ ሜዲቴት ማድረግ ስትጀምሩ የሆነ ነገር በፍጥነት ምላሽ ከመስጠታችሁ በፊት የሆነ ስፔስ ይኖራችኋል። በዛ ስፔስ ውስጥ እናንተ ወሳኝ መሆን ትችላላችሁ ማለት ነው። ኢንስቴድ ኦፍ ሪያክቲንግ ቀስ ብላችሁ ሪስፖንድ ማድረግ እንደምትችሉ የምታስተውሉበት ጊዜና ቦታ ይሰጣችኋል ማለት ነው ሜዲቴሽን። ያ ውስጣዊ መረጋጋት፣ ሰላም፣ እረፍት ታገኙበታላችሁ ማለት ነው። ሌላው ደግሞ ምንድነው ጭንቀት፣ ስጋት የመሳሰሉት ነገሮች ሲግኒፊካንትሊ ይቀንሳሉ። ምክንያቱም አብዛኛው የጭንቀት ወይም ደግሞ የስጋት ምንጭ ማለት ነው የአእምሮ ወሬ ነው። በቃ ማለት ይሄ በእውነተኛ ነገር ላይ የተመሰረተ ወይም ደግሞ ኤክስፒሪየንስ ላይ የተመሰረተ ሳይሆን ገና ለገና የሆነ ነገር ቢፈጠርስ ወይም ደግሞ ለምሳሌ ከፓስት ኤክስፒሪየንስ ተነስቶ እንዲህ ስለተፈጠረ እኮ እንዲህ ነው የሚያጋጥመው ወይም እንዲህ ነው የሚሆንብሽ እያለ ነው ውሸት እየፈጠረ የሚያስጨንቀን። ስለዚህ ይሄንን ነገር ማስተዋል ትጀምራላችሁ። ስትሬስ ወይም ደግሞ ኤንዛይቲ ካለባችሁ እሱንም በጣም በትልቅ ሁኔታ መቀነስ ይቻላል ማለት ነው። በተጨማሪ ደግሞ ምንድነው አዌርነሳችን ይጨምራል። ብዙ ጊዜ ካስተዋላችሁ እኛ በቃ አይምሮአችን ውስጥ ብቻ በመናሰው ሀሳብ ብቻ ተወጥረን ነው እንጂ ኢቭን በሰውነታችን እየተከናወነ ያለውን ነገር ላናቅ እንችላለን። ለዚህ ደግሞ ምሳሌ አንደኛ እኔ ነኝ። ምን ሆን ነበር መሰላችሁ? ሆስፒታል እሄዳለሁ ለምሳሌ ታመሜ ምናምን በፊት ማለት ነው። እና ከዛ እንደዚህ ታመሜ እንደዚህ ሆኜ ምናምን ለዶክተር ሳስረዳ መቼ ነው የጀመረሽ ሲለኝ አላቅም መቼ እንደጀመረኝ። ሳምንት ይሆናል 2 ሳምንት ይሆናል አላቅም። ምክንያቱም አምናት አዌር የለሁም። በቃ በሌላ ነገሮች ተወጣጥሬ ስለሆነ የምኖረው ወደ ሰውነቴ ውስጥ ገብቼ ሰውነቴ ውስጥ ምን እየተከናወነ እንደሆነ ስለማላዳምጥ መቼ እንደጀመረኝ አላቅም። በጣም ይገርመኝ ነበረ። ላይክ ፔን ራሱ ያን ያህል ተቋቁሜ ማለት ነው ብዙ ቀን እቀመጣለሁ ማለት ነው። አንድ ቀን በጣም ከአቅሜ በላይ ሲሆንብኝ ነው ሆስፒታል ራሱ የሚሄደው ማለት ነው። ምንድነው በኋላ ላይ ያው ብዙ ኤክስፔሪየንሶች ኦፍ ኮርስ ከቀየሩኝ በኋላ ግን አሁን እያንዳንዱ ነገር በሰውነት ውስጥ የሚከናወነውን አውቃለሁ። ዛሬ ተነስቼ ለምሳሌ ፍርሃት ወይ ጭንቀት ምናምን ሲመጣ እንኳን አይደለም በሰውነት ውስጥ መምጣቱን ማስተዋል ይቅርና የቱ ጋር እንዳለ ራሱ ማወቅ እችላለሁ። ላይክ ኤንገር ከሆነ እዚህ ጋር ጀርባዬ ላይ የሆነ በቃ ፍርሃት ሲሆን ሆዴ አካባቢ ምናምን የሚለውን ነገር ራሱ ማስተዋል እችላለሁ። አዌርነሳችሁ ከሰውነታችሁ ከእናንተም አልፎ ሰፋ ማለት ይጀምራል። በደንብ ኤክስፓንድ ያደርጋል ማለት ነው። ድባቴ ወይም ደግሞ ዲፕሬሽን ውስጥ ያላችሁ ሰዎችም ካላችሁ ለሱም ያግዛችኋል ወይም ይረዳችኋል። ያው ዲፕሬሽን ጠቋሚ ነገር ነው አይደለ? ወደ ውስጣችን እንድንመለከት በተደጋጋሚ ያደረግናቸው ነገሮች ሰርቭ እንደማያደርጉ እንደማያገለግሉንና የሆነ መቀየር ያለበት ነገር እንዳለ የሚጠቁመን ነገር ነው። ስለዚህ ሬጉላርሊ ሜዲቴት ስታደርጉ ሲጀመር ይሄ ብዙ ነገራችን እኛ ከውጪ እንዲመጣ ስለምንጠብቅ ነው። ፍቅር በቃ ይሆናል አይደል? የሚያጽናናን፣ የሚያበረታን፣ የሚረዳን፣ የሚደግፈን ምናምን ነገር ከውጪ ነው ሁሉ ጊዜ የምንጠብቀው እንጂ ከኛ ውስጥ እንዳለ ያንን ነገር ስለማንረዳ ነው። በደንብ ሜዲቴት የምታደርጉ አይነት ሰዎች ከሆናችሁ you'll realize የሁሉ ነገር ምንጭ ራሳችን እንደሆነ ከውስጥ የሚወጣ ነው ሁሉ ነገር። ስለዚህ ለደስታችንም እኛ ነን ሪስፖንሲብል፣ ለሰላምም፣ ለእረፍትም፣ ለሁሉም ነገር እኛ ነን። ኢንስቴድ ኦፍ ሌሎች ሰዎች ላይ በጣም ሊን የምናደርገው በጣም ሌሎች ሰዎች እኛን እንዲያክሙን እንዲረዱን በጣም የምንፈልግ አይነት ሰዎች መሆን ይቀርና በራሳችን ከውስጣችን የምንፈልገውን ነገር ማመንጨት እንደምንችል መረዳት እንጀምራለን። ይሄ ድባቴ ውስጥ ያላችሁ ሰዎች ራሱ just try it በደንብ አድርጋችሁ ፕራክቲስ ብታደርጉት ነው ለውጡን ማየት የምትችሉት። እኔ ከመላችሁ የበለጠ ራሳችሁ ሆናችሁ ነው ሪዛልቱን ማየት የምትችሉት። ከዛ ውጪ ትውስታችን በጣም እየተስተካከለ ይመጣል። በጣም ብዙ ሰዎች አሁን የመርሳት ችግር አለብን አይደለ? የሆነ ነገር እናደርጋለን እንልና ረስተነው ካለፈ በኋላ ወይኔ ምናምን ብለን እንወዘጋገባለን። ሜዲቴት የምታደርጉ ከሆነ እንዳልኳችሁ በሳይንስም የተረጋገጠ ነገር ስለሆነ ማይንዳችን ሻርፕ ነው የሚሆነው።
በቃ በደንብ ክሪኤቲቭ መሆን እንጀምራለን። አዳዲስ ሀሳቦች ማፍለቅ እንጀምራለን። የረሳናቸው ማድረግ ያለብን ነገሮች ካሉ እነሱ ማስታወስ እንጀምራለን። ውሳኔ ላይ ራሱ የተሻለ ውሳኔ እንድናደርግ ያግዘናል። ምክንያቱም ሜዲቴት የማናደርግ ከሆነ ሀሳባችን እንዳልኳቸው በየቀኑ እየተደጋገመም ሊሆን ይችላል። ስለዚህ ቶት ፕሮሰሳችንም ሴም ዌይ ነው፣ የምንወስዳቸውም አክሽኖች ተመሳሳይ ነው የሚሆኑት። ነገር ግን ሬጉላርሊ ሜዲቴት ስናደርግ ክላሪቲ ይኖራል ወይም ደግሞ ግልጽነት ይኖራል። በዛ ሰዓት ላይ ማድረግ የምንፈልጋቸው መፍጠር የምንፈልጋቸው ነገሮች ራሱ ብልጭ ብልጭ ማለት ይጀምራሉ ማለት ነው። ሞር ክሪኤቲቭ እንሆናለን። ሞር ላይፋችን ላይ አክሽን መውሰድ አያስቸግረንም። ብቻ ምኑ ቅጡ ፊዚክሊ፣ ኢሞሽናሊ፣ ሜንታሊ ኦቨርኦል ጤናችን የተጠበቀ ይሆናል። የተሻለ ሰላም፣ የተሻለ እረፍት፣ መረጋጋትና ደስታ ወደ ህይወታችን መምጣት ይጀምራል ማለት ነው። በስተመጨረሻ ጅስት ሆናችሁ ሞክሩት ነው የምላችሁ። አድርጋችሁ ሞክሩት አላችሁ። ያው አይ ኖ ኢትስ ፕራክቲስ የሚደረግ ነገር የምትለማመዱት ነገር እንደሆነ አውቃለሁ። ግን ሜዲቴሽን በጣም አጽንኦት እንድትሰጡት የምፈልገው ነገር መሆን ነው። እንዳልኳችሁ ማንም ቢከለክላችሁ አታድርጉት ቢላችሁ፣ ሰይጣናዊ ነው ቢላችሁ፣ ምን ቢላችሁ ሊያስቆማችሁ የማይችለው ነገር ነው። ቁጭ ማለትና ወደ ውስጣዊ ዓለም መመልከት ስለሆነ ማለት ነው። ሞክሩትና እስቲ ኮመንት ሴክሽን ላይ ምን ውጤት እንዳገኛችሁ አሳውቁኝ። በጣም ወዳችኋለሁ። መልካም ጊዜ